ጾርን እንደ ፈተና አለማየት ነው። ጾር ማለት ምን ማለት ነው ካላችሁኝ ቤተክርስቲያን አንድ ሰው በተደጋጋሚ የሚፈተንበት ያ ፈተና ጾር እየተባለ ይጠቀሳል። በጾታ መልክ ተከፍሎ ደግሞ እናየዋለን። ለምሳሌ ቤተክርስቲያን እንደምታስተምረው ወንድሞች ወይም ወንዶች በዝሙት ጾር እንደሚፈተኑ፣ ሴቶች ደግሞ በመንዘር ጌጥ ወይም በትውዝፍት በሚባሉ ይሄ መዋብን በመፈለግ በማጌጥ በጌጣጌጥ ክብርን ውበትን በመፈለግ ሰዎች ፊት ጥሩ ቆንጆ መስሎ በመታየት ይህ ነገር ልክ እንደ ፈተና ነው እና ብዙዎቻችን አሁን እንደ ጾር ሰይጣን አመጡ የሚፈተን ነገር ፈተና ነው ወይም ደግሞ ከእግዚአብሔር የሚያወጣ ነገር ነው ብለን አይደለም የምናስበው። ለምሳሌ እህቶችን ፈተና ብናስበው ለመዋብ መፈለግ ልንሸሸው የሚገባን ተግባር እንደሆነ አናውቅም። አለባበሳችን፣ ፊታችን ላይ የምናደርጋቸው፣ ፀጉራችን ላይ የምናደርገው፣ ሰውነታችን ላይ የምንጨምራቸው ሁሉም ባዕድ ነገሮች ልክ እንደ ቤተክርስቲያን በንስሐ የምንናዛቸው ኃጢአት እንደሆኑ ከምንም ነገር በላይ ለመተው መታገል ያለብን ፈተና እንደሆነ አናውቅም። ስለዚህ ጾርን እንደ ፈተና ለማየት ለምሳሌ ልንገራችሁ። ፌዝ የሚያፌዝ ሰው መንግስተ ሰማያትን አይወርስም ይላል መጽሐፍ ቅዱስ። በፌዝ የተሞላ ህይወት ያለው ሰው፣ ስለዚህ የሚያፌዝ ሰው፣ የሚቀልድ በሁሉም ነገር ላይ ምንም ቁም ነገር የሌለው ሰው መንግስተ ሰማያት አትገባውም ይላል። እኔ አይደለም መጽሐፍ ቅዱስ ነው የሚለው ይሄንን። ስለዚህ ፌዝ ለምሳሌ መራቅ ያለብን ነገር ነው። ቁም ነገር የሌለበት ሰርክል ውስጥ መሆን የለብንም። ስለዚህ መሳቅ፣ መጫወት፣ በሁሉም ነገር ውስጥ ማሾፍ። ለምሳሌ እግዚአብሔር ላይ ማሾፍ ተጀምሯል። አሁን በመላእክት በቅዱሳን ማሾፍ ተጀምሯል። ቅዱስ ገብርኤል ላይ፣ ቅዱስ ሚካኤል ላይ አሁን እኮ ሜም የሚባል ነገር መጥቶ እግዚአብሔርን እንደራሳቸው የሆኑ ሰዎች አድርገው ሲቆጡ ጋድ እንዲህ ነው በለኝ እግዚአብሔር እንደዚህ አለው ምናምን የሚሉ ለምሳሌ ሲኦል ውስጥ የሚሰሩ የሆነ ሰው የምናውቀው ታዋቂን ሰው በእሳት ምናምን ኢሞጂ ተደርጎ ይመጣል አይደል? የምናውቃቸው ቀልዶች አሉ። ይሄ በጣም ጸያፍ የሆነ እግዚአብሔር የሚጠላው ተግባር ነው። ይሄ ፈተና ነው ብሎ ያስባሉ የወጣቱ ካላችሁ አይደለም። ስቀን ላይክ አድርገን ኮሜንት አድርገን እኔ ራሱ ብለን ሪሌት የሚያደርግ ነገር የሚጽፍ በጣም በሺ የሚቆጠር ሰው ደግሞ አለ። ስለዚህ ያ የሚስማማበትን ነገር ነው። አንድ ሰው በሲኦል ምናምን የተሰራ በመንግስተ ሰማያት የተሰራን ቀልድን ላይክ አረገ ማለት ተስማማበታለሁ ነው። ወይም እኔ አቅሙ ቢኖረኝ ይሰራው ነበር ቀልዱ ማለት ነው። ስለዚህ ለእያንዳንዱ ስለወደድናቸው ላይክ ስላደረግናቸው ስለተስማማንባቸው ነገሮች ተጠያቂ ነው ማለት ነው። ስለዚህ እነዚህ ጾሮችን ሰይጣን የሚያመጣባቸው በመስማት በማየት በማሰብ የምንሰራቸው ኃጢአት እንደሆኑ ወይም ከዲያብሎስ የሚመጣ ፈተና እንደሆነ መረዳት ያቃተው ትውልድ ነው። ለምሳሌ እኔ አንድ ጊዜ ያጋጠመኝ አንድ ህይወት ላይ ያው አለማወቅ ከተጠያቂነት አያድንም፣ ግን ደግሞ ለመፍረድም እኛን አይገፋፋም እና አንድ ሰው የሐሳብ ኃጢአት ነው እንዴ ብሎ ሲጠይቅ በጣም ተገርሜ ነበር። እድሜው ትልቅ ነው፣ ለብዙ ጊዜ ሰንበቴዎች ተምረናል፣ ግን ይህንን ነገር የማያውቅ ለካ ሰው አለ። ኃጢአት ከሚሰራባቸው ተግባሮች ሶስት ነገሮች ናቸው። ኃጢአት የሚሰራባቸው ነገሮች ኃጢአት የሚሰራባቸው መንገዶች ሶስት ናቸው። ቤተክርስቲያን እንደምታስተምረው በሐልዮ በነቢብና በገቢር፣ በማሰብ በመናገርና በመስራት። በጣም ብዙ ሰው የሚናገረው ነገር በቁም ነገር ሊቆጥረው ይችላል፣ ግን ብዙዎቻችን እናውቀዋለን። ለምሳሌ ጓደኞች ነን ብለን የምናስብ ሰዎች አሁን በጣም የቤስት ፍሬንድ መለኪያው እንደውም አንዳንድ ጊዜ አያለው ኖርማል ፍሬንድ እና ቤስት ፍሬንድ ብለው ቤስት ፍሬንድ በጣም የሚሰዳደበው ሰው ወይ የሚንቀው ሰው ወይ የማያከብረው ወይ ወድሃለው የማይለው ወይ የማይከባበሩ የሚናናቁ ሰዎች አንተ ጀዝባ አንተ ገገማ ተብሎ ስልክ የሚያነሳው ሰውዬ ነው እንደ ቤስት ፍሬንድ ወይም እንደ ትክክለኛ የልብ ጓደኛ። ምን አይነት ዘመን ላይ እንደደረስን እንግዲህ እግዚአብሔር ይወቅ። ስለዚህ በአንደበታችን የምንሰራቸው የተናገርነው ክፉ ቃል በሰውየው ላይ የሚያመጣው ስሜት ጥሩም ይሁን መጥፎ ከአንደበታችን የወጣው ቃል መጥፎ እስከሆነ ድረስ ኃጢአት ሰርተናል። ይሄንን ጾር ለምሳሌ እንደ ፈተና ማይ በጣም ብሷል። ስለዚህ በመናገር ኃጢአት እንደሚሰራ ማይክሷል። ሌላኛው ደግሞ በሐሳብ ኃጢአት እንደሚሰራ የሆነ ሐሳብን የኃጢአት ሐሳብን ተቀብለን ስላሰላሰልነው ብቻ ለይቱ ሙሉ አስበነው ስላደረን ብቻ ኃጢአት የማይመስልን ሰዎች አላረግ ነው ብለን ማለት ነው። ስለዚህ የሐሳብ ኃጢአት እንዳለ ማይክ በጣም ብሷል። ስለዚህ በጣም ጥቃቅን የሆኑ እግዚአብሔር ቁም ነገር ያረጋቸዋል ብለን ያላሰብናቸው ግን በጣም ሴንሲቲቭ የሆኑ ኃጢአት የሆኑ ነገሮችን ይሄ ትውልድ እንደ በሽታ ተቀብሏቸው ግን መታመሙን ሰጥ የሚኖርባቸው ነገሮች ናቸውና ጾርን እንደ ፈተና አለማየት ወይም ሰይጣን የሚያመጣውን ፈተና ቀስ ብሎ የሚገባበትን እግዚአብሔርን ከኛ ልብ የሚያወጣበትን መንገድ ይሄ ነገር እኮ የዲያብሎስ ፈተና ነው ብሎ አለመንቃት የዚህ ዘመን ትውልድ ትልቁ ፈተና ነው። ካሁን ያወራናቸው ነጥቦች ሁሉ ሰብስበን በአንድ ብንጨምቃቸው የዚህ ትውልድ ትልቁ በሽታ የንስሐና የስጋው ደሙን ጥቅም አለማወቅ። ስለ ንስሐና ስለ ስጋው ደሙ በጣም ብዙ ጊዜ ተምረናል፣ ብዙ መድረኮች ላይ ተምረናል። በጣም የሚያስገርማችሁ የቤተክርስቲያን ትክክለኛ ዓላማዋ ወይም ደግሞ ስራዋ መስበክ እንዳልሆነ ታውቃላችሁ። ይህንን ቅዱስ ዮሐንስ አፈወርቅ ሲናገር እኛ ቤተክርስቲያንን ስራ ፈት አድርገናታል ይላል። ምክንያቱም ለቤተክርስቲያን ክርስቶስ የሰጣት ዓላማ ወይም ደግሞ ተግባር በአብ በወልድ በመንፈስ ቅዱስ ስም ሄዳችሁ ለደቀ መዛሙርት ያዘዛችሁ አሕዛብን ደቀ መዛሙርት ያድርጓቸው ነው።
ስለዚህ በእግዚአብሔር የማያምኑ በእግዚአብሔር አምላክነት የማያምኑ ቤተክርስቲያን ያልተቀላቀሉ አሕዛብና መናፍቃንን እየሄደች ማስተማር ነበር የቤተክርስቲያን ዋና ዓላማ። እኛ በጣም ከመስነፋችን የተነሳ በተለይ ትንሿ ቤተክርስቲያን የሚባለው ቅድም የነገርኳችሁ የቤተሰብ መስራት እዚህ ጉዳይ ላይ ማውራት በጣም ስላነሰ ቤተክርስቲያን ዛሬ ውጪ ካሉት ነፍሳት ይልቅ ውስጥ ያለውን እኛን ለማጽናት የምትጥረው ጥረት በጣም ትልቅ ነው። በየአውደ ምሕረቱ በየቦታው ቤተክርስቲያን የምታስተምረው ንስሐ ግቡ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ስብከት የተጀመረው የዛሬ 2000 ዓመት ነው በነገራችን ላይ። ስለዚህ ምናልባት 2000 ዓመት አልፏል፣ ከዚህ በኋላም ብዙ ዓመት ይቀጥላል፣ የመጨረሻው ዘመን አልደረሰም የሚሉ ሐሳቦች ሊመጡ ይችላሉ። ቅድም ያወራነውን የሞት ሐሳብን ደግሞ ልንረሳው እንችላለን። ግን ክርስቶስ እዚህ ምድር ላይ ሊሰጠን የሚችለው ትልቁ ነገር ከስትንፋስ ከጤና ከሁሉም ነገር በላይ የሰጠን ስጋውና ደሙ ነው። የራሱን ስጋና ደም ምንም ኃጢአት ብንሰራ ምንም ነገር ብናደርግ ምንም ማድረግ ብናደርግ ለእግዚአብሔር ማርፈድ የሚባል ነገር የለውም። በነገራችን ላይ ደግሞ በጣም የሚያስደንቀው ነገር ምንም ነገር ሲባል ስንሰማ ደስ ሊለን ይችላል፣ አሜን ልንል እንችላለን፣ ልናጨበጭብ እንችላለን። ንስሐ ሲነሳ ግን ሁላችንም እንሸሻለን። ብዙ ምክንያት ጭንቅላታችን ላይ ይደረደራል። አሁን በቀጥታ የሆነ ሰው መጥቶ ለምንድነው ንስሐ መግባት የማትፈልገው? ለምንድነው ንስሐ የማትገባው? ለምንድነው ንስሐ አባት የሌለሽ ተብሎ ሲጠይቅ አይ እኔ እኮ ገና ነኝ፣ ምሰራው ስራ አለ ወይ ደግሞ የምናደርገው ነገር አለ። ብቻ ብዙ ምክንያቶች ጭንቅላታችን ላይ ይደረደራል። አሳማኝ እንዳልሆነ እኮ ሁላችንም እናውቃለን። ግን ለንስሐና ለስጋው ደግሞ የምናቀርባቸው ብዙ ምክንያቶች አሉ። አንድ እውነት ግን አለ። የትኛውም አይነት ምክንያት ለንስሐና ለስጋው ደግሞ የምናቀርበው የትኛውም አይነት ኤክስኪውዝ እግዚአብሔር ፊት ተቀባይነት የለውም። ለምን ንስሐ አልገባህም ተብለን ብንጠይቅ መመለስ የምንችለው እግዚአብሔርን ሊያስማማው የሚችል ምንም አይነት መልስ የለም። ምንም አይነት ምክንያት የለም። በነገራችን ላይ እንዴት ማድረግ እንዳለብን እናውቃለን፣ እንመኛለን እኮ። አሁን በጣም ብዙዎቻችን እንደሚፈረድብን እንደምንጮህባችሁ ምናምን አድርገን ነው የምናስበው፣ ግን ያ አይደለም። ሁላችንም ንስሐ መግባት እንፈልጋለን። ግን ንስሐ ለመግባት ምንድን ነው የሚያስፈልጋችሁ ካላችሁኝ ሊስት አንድ ሰው ማድረግ የሚችለው ቀላሉ ነገር መፈለግና መፈለግ ብቻ። መፈለግ ብቻ። ሰው ስለፈለገ ብቻ ኃጢአቱ ይደመሰለታል። አይገርማችሁ? እግዚአብሔር ያን ሁሉ ነገር አድርገን ያን ሁሉ ነገር በድለን ያን ሁሉ መንገድ ከሱ ርቀን አበሳጭተ ነው ብዙ ነገር አድርገን ኃጢአታችን በመናዘዝ ብቻ አንድ ካህን ፊት ቀርበን ይህን ነገር ነው ያደረኩት በማለት ብቻ። እንደውም አባቶች ንስሐ ለመግባት መንገድ ስትጀምር ነው እግዚአብሔር ቀድሞ ይማርህ ይላሉ። እንደዚህ አይነት ቸር አምላክ፣ እንደዚህ አይነት ሩህሩህ አምላክ በተለይ በዚህ ትውልድ ደግሞ በብዙ መንገድ እግዚአብሔር እንግዲህ ቃል እግዚአብሔርን ያስተማረ ነው። ድሮ እኮ አባትና እናቶቻችን እኮ ይህን የንስሐ ትምህርት ለመስማት እኮ ቤተክርስቲያን ድረስ መሄድ ነበረባቸው። ለዛውም ቤተክርስቲያን በጣም በብዙ ርቀት ሆኖ በብዙ ርቀት እየተጓዙ ማለት ነው። ዛሬ ግን ቤታችን ድረስ ይህንን ስንሰማ እኮ ምናልባት አንዳንዶቻችን አልጋችን፣ ምናልባት ሶፋ ላይ፣ ምናልባት ታክሲ ላይ ልንሆን እንችላል። እዚህ ጋር ቁጭ ብለን እንኳን የንስሐን ዋጋ መማማር እንችላለንና የንስሐን ዋጋ አለመረዳት እግዚአብሔር ያስቀመጠውን ነገር ሰው እንዴት ዳን ተብሎ ይለመናል? ሰው እንዴት ዳን ይባላል? ሰው እንዴት እሳት አይብላህ እየተባለ ይለመናል? አይ ብሎ ይጎተታል። በጣም እኮ ነው የምናስደንቀው። እሳት አይብላችሁ ልጆቼን እኮ ሌላ ምንም ያለው ነገር የለም። እግዚአብሔር እኮ እኛን ንስሐ በመግባታችን የሚጠቀመው ነገር የለም።